89, one of the following type of unemployment is occurred in the economy because of voluntary switching of job to search better job ይለናል። There are different types of unemployment. Frictional, structural, cyclical የሚባሉ voluntary የሚባሉ unemploymentዎች ይኖራሉ ማለት ነው። ስለዚህ cyclical አይሆንም። ለምን ነው cyclical የሚሆነው? cyclical occur የሚሆነው because of absence of vacancy ነው። vacancy ማለት የስራ ቅጥር ማርኬት ላይ ሲጠፋ የሚፈጠረው የስራ አጥነት አይነት ነው ይሄ። ለምን ነው የስራ ቅጥር የሚጠፋው? because of የአንድ ሀገር ኢኮኖሚ ሎው ፐርፎርማንስ ውስጥ በመግባቱ ምክንያት ዜሮ ኢንቨስትመንት ውስጥ በመግባቱ ምክንያት የሀገሪቷ ኢኮኖሚ ለዜጎች የስራ ዕድል መፍጠር ማይችልበት ደረጃ ላይ በመግባቱ ምክንያት ኢኮኖሚ ላይ የስራ ቅጥር የሚባል ነገር ሲጠፋ የሚፈጠረው አንኤምፕሎይመንት ከሆነ ሳይክሊካል እንለዋለን ማለት ሳይክሊካል። then frictional ምንለው ግን በሶስት ምክንያቶች ሊፈጠር ይችላል። frictional type of unemployment that occur voluntary switching of job ሰዎች በራሳቸው ፍላጎት የነበራቸውን ስራ ለቆ ሌላ ስራ ፍላጋ ሲጀምሩ አዲስ ስራ አግኝቶ ስራ እስከሚጀምሩበት ጊዜ ድረስ ስርዓት የሚሆኑት ከሆነ frictional ይባላል ማለት ነው። ወይ ደግሞ በምን ምክንያት ሊፈጠር ይችላል? frictional በሲዝናሊቲ and entering and re-entering into the labor market በሶስት ምክንያቶች የሚፈጠር unemployment ከሆነ frictional unemployment እንለዋለን ማለት ነው። It is reason frictional, it's occur because of voluntary switching. Cyclical, it's occur because of what? Absence of vacancy in the labor market. Structural is a type of unemployment that results because of mismatch between job seekers' qualification, job seekers' location, job seekers' skill, and job requirement or criteria is called structural. Therefore, correct answer for this question is what? Frictional ይሆናል ማለት ነው። ለምን frictional የሚሆነው? ሰዎች በራሳቸው ፍላጎት ስራውን ለቆ ሌላ ስራ ፍላጋ ሲጀምሩ አዲስ ስራ አግኝቶ ስራ እስከሚጀምሩበት ጊዜ ስርዓት የሚሆን ከሆነ ፍሪክሽናል ነው የሚባለው ማለት ነው። ሲ which one of the following is not true about increasing of interest rate in the economy ይላል። እንግዲህ ኢንተረስት ሬት ኢኮኖሚ ላይ ጨመረ ቢሄድ ትክክል ያልሆነ የትኛው ነው ይላል። ፕላንድ ኢንቨስትመንት ዲክሪዝ ያደርጋል። ኦፍ ኮርስ ኢንተረስት የትኛው ኢንተረስት ነው? ብድር ከወሰዱ በኋላ ብድር የወሰዱ ሰዎች መልሶ ለባንክ የሚከፍሉት ወለድ ማለት ነው ኢንተረስት ሬት አሁን በዚህ ኮንቴክስት ምናወራው። ስለዚህ ፕላንድ ኢንቨስትመንት ዲክሪዝ ያደርጋል፣ እውነት ነው። ኢኩሊብሪየም ኢንካም ዲክሪዝ ያደርጋል። ኢንቨስትመንት ከቀነሰ ኢኩሊብሪየም ኢንካም ይቀንሳል። ኮንሰምፕሽን ዲክሪዝ ያደርጋል፣ እውነት ነው። ፕላንድ ኤክስፔንዲቸር ከርቭ ሺፍት አፕዋርድ የሚለው ፎልስ ነው። ቱ ዘ ሌፍት ነው ሺፍት የሚያደርገው ፕላንድ ኤክስፔንዲቸር ከርቭ ማለት። ስለዚህ ትክክለኛው መልሱ ቢ ይሆናል ማለት ነው። ጉድ ኩዌስችን ነምበር 91 which one of the following is not cause of inflation ይላል። ኢንፍሌሽን የዋጋ ግሽበት ኮዝ ያልሆነው የትኛው ነው ይለናል። ኤ ራፒድ ኢንክሪዚንግ ኦፍ ዲማንድ ዛን ሰፕላይ ፍላጎት ከአቅርቦት የበለጠ እየጨመረ ሲሄድ ይለናል። እውነት ነው። ፍላጎት ከአቅርቦት የበለጠ እየጨመረ ሲሄድ ገበያ ላይ እጥረት ይፈጠራል። ገበያ ላይ እጥረት ከተፈጠረ የምርቶች ዋጋ እየጨመረ እንዲሄድ ያደርገዋል። ኮንቲኒዩስ ዲክላይኒንግ አግሪጌት ሰፕላይ ኢን ዘ ኢኮኖሚ ይለናል። የአቅርቦት መጠን ኢኮኖሚ ላይ በጣም የቀነሰ ሲሄድ አጠቃላይ የአቅርቦት መጠን ኢኮኖሚ ላይ የቀነሰ ሲሄድ አሁንም ገበያ ላይ እጥረት ይፈጠራል። እጥረት ከተፈጠረ ማርኬት ላይ የምርቶች ዋጋ ምን ይሆነ ይሄዳል? እየጨመረ ይሄዳል ማለት ነው። then see shortage of product in the market እውነት ነው። shortage of product ሲኖር ገበያ ላይ ዋጋው ምን ይሆን ይሄዳል? እየጨመረ ይሄዳል ማለት ነው። ዲ rapid increasing in supply market ይለናል። የአቅርቦት መጠን በጣም ኢኮኖሚ ላይ እየጨመረ ሲሄድ ነው ይለናል። ይሄ ፎልስ ነው። አቅርቦት መጠን ኢኮኖሚ ላይ እየጨመረ ሲሄድ ዋጋ ግሽበት የቀነሰ ይሄዳል እንጂ እየጨመረ አይሄድም ማለት ነው። ስለዚህ ትክክለኛው መልሱ ዲ ይሆናል ማለት ነው። question number 92 all of the following are true about trade surplus ይለናል። Trade surplus on open economy except one. So what kind of economy is open? Open economy means economy there is export, there is import, there is trade relationship between one country to the other country. That economy is called open economy እንለዋለን። ስለዚህ open economy ላይ trade surplus ሊሆን ይችላል፣ trade deficit ሊገጥመን ይችላል፣ trade balance ሊሆን ይችላል። ትሬድ ሰርፕለስ ምንለው ኤክስፖርት ከኢምፖርት ሲበልጥ ነው አይደለ? ኤክስፖርት ከኢምፖርት ሲበልጥ ነው። ሴቪንግ ከኢንቨስትመንት ሲበልጥ ነው። ኢንካም ኮንሰምፕሽን ፕላስ ኢንቨስትመንት ኢንካም ግሬተር ዛን ኮንሰምፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ፐርቼዝ ኤክስፔንዲቸር ሲሆን ነው ማለት ነው። ስለዚህ ነው ስለዚህ which one the following all of the following are true about trade surplus except one የሚለው saving is greater than investment እውነት ነው። ኤክስፖርት is greater than import እውነት ነው። ኔት ካፒታል አውትፍሎ is less than 0 ፎልስ ነው። ኔት ካፒታል አውትፍሎ greater than 0 ነው እንጂ less than 0 አይሆንም። ትሬድ ሰርፕለስ ላይ ኔት ካፒታል አውትፍሎ greater than 0 ይለናል፣ እውነት ነው። ስለዚህ ኔት ካፒታል አውትፍሎ less than 0 የሚሆነው ስለማይሆን ኮሬክት አንሰር ወይ ትክክለኛው መልስ ሲ ይሆናል ማለት ነው። ጉድ ኔት ኤክስፖርት ዊል ኔጌቲቭ ይለናል። ኔት ኤክስፖርት ኔጌቲቭ የሚሆነው ኔት ኤክስፖርት ማለት ኤክስፖርት ማይነስ ኢምፖርት ነው። ኔጌቲቭ የሚሆነው መቼ ነው ይላል። ኢምፖርት greater than ኤክስፖርት ሲሆን ነው። ኤክስፖርት ኤክሴስ ኢምፖርት ከሆነ ፖዚቲቭ ነው የሚሆነው። ኤክስፖርት ኢምፖርት እኩል ከሆነ ዜሮ ነው የሚሆነው። ዜን ኤክስፖርት ኢምፖርት ኤክሴስ ኢምፖርት ከሆነ እውነት ነው። ኢምፖርት ኤክሴስ ማለት ግሬተር ዛን ከኤክስፖርት ከሆነ ኔጌቲቭ ይሆናል። ኤክስፖርት ኢምፖርት እኩል ከሆነ ትሬድ ባላንስ ነው የሚሆነው ወይ ዜሮ ነው የሚሆነው ማለት። ስለዚህ ትክክለኛው መልሱ ሲ ይሆናል ማለት ሲ። ዜን question number 94 when exchange rate appreciates ይላል ዲማንድ ፎር ኤክስፖርት ይላል።
appreciates ማለት when what እኛን ዶላር ከፍ እኛን ገንዘብ ከፍ አድርገን ዶላር ዝቅ ስናደርግ ወይ የኛ ገንዘብ ዶላር ነው የማግዛት አቅምን ከፍ ብናረጋው ዶላር ደግሞ ዝቅ ብናረጋው ማለት ስለዚህ የኛን ገንዘብ ከፍ አድርገን ዶላር የማግዛት አቅምን ከፍ አድርገን ዝቅ ብናረጋው ሰዎች ኤክስፖርት የማድረግ ፍላጎታቸው ወይ ሀገሪቷ ኤክስፖርት የማድረግ ፍላጎቷ ምን ይሆን ይሄዳል ነው እኛን ገንዘብ ከፍ አድርገን ዶላር ዝቅ ካረግነው ሰዎች ኤክስፖርት ማድረግ አይፈልጉም የት ነው መሸጥ የሚፈልጉት እዚህ ነው መሸጥ የሚፈልጉት ለምን የኛን ገንዘብ አፕሪሺየት አድርገናል ከፍ አድርገን የዶላር ዝቅ ስላደረግነው እዚህ ነው መሸጥ የሚፈልጉት ስለዚህ ኤክስፖርት ዲማንድ ፎር ኤክስፖርት አይኖርም ዲክሪዝ ነው የሚሆነው ማለት ዲማንድ ፎር what export is decrease demand for import ምናልባት ይጨመረ ሊሄድ ይችላል ማለት ኦኬ ጉድ question number 95 decreasing of domestic currency in terms of foreign currency is decreasing of domestic currency in terms of foreign currency is ምን ማለት ነው እኛን ገንዘብ ዝቅ አድርገን ዶላር ከፍ ብናረጋው ምን ይባላል devaluation ይባላል devaluation or revaluation okay devaluation or decreasing of domestic currency ሁለት መልስ ነው የሚሆነው ይሄ sorry devaluation or revaluation devaluation and revaluation sim ሊሆን ይችላል ማለት and c ሊሆን ይችላል don't miss this point answer devaluation revaluation ተመሳሳይ ናቸው so devaluation ወይ revaluation እንላቸዋለን ማለት ስለ devaluation or revaluation good then suppose that consumer price index of 2040 is 109 ይላናል consumer price index 2050 is 120 then annual inflation rate for 2000 measured in consumer price index approximately is ይለናል how to calculate inflation rate like 2015 ነው የተጠየቅነው consumer price index የ2015 minus consumer price index የ2014 over consumer price index የ2014 times 100 እናደርጋለን ስለዚህ ምን እናደርጋለን 2000 consumer 112 minus 109 over 109 ሳራጋው ስንት አገኛል times 100 2.75 እናገኛለን ትክክለኛው መልሱ ቢ ይሆናል ማለት one of the following exchange rate system is determined by the force of supply and demand of the currency in the economy ይላል there are three types of exchange rate fixed exchange rate floating exchange rate እና managed exchange rate system የሚባሉ exchange rateዎች አሉ ማለት type of exchange rate which is determined by government is called fixed exchange rate እንለዋለን type of exchange rate which is determined by supply and demand force of supply and demand is called floating exchange rate እንለዋለን exchange rate initially determined by the supply and demand but it is controlled by the government የሚሆን ከሆነ ደግሞ managed exchange rate እንለዋለን ማለት managed exchange rate እንለዋለን due to this reason the correct answer for this question is what floating exchange rate እንለዋለን ማለት floating exchange rate good then the last for question number 98 sustainable decreasing of general or average price level of the commodity in the economy is ይለናል a hyperinflation እንለዋለን ይለናል b deflation c inflation disinflation ይለናል hyperinflation means when a rate of inflation increasing what 50 and more than 50 per month in the economy is called hyperinflation እንለዋለን ምን ማለት ነው hyperinflation ማለት በአንድ ሀገር ኢኮኖሚ ውስጥ የዋጋ ግሽበት በአንድ ወር ውስጥ 50% እና ከዛ በላይ ከጨመረ ሃይፐር ኢንፍሌሽን እንለዋለን አሁን ግን የቀነሰ ቢሄድ ነው የሚለው ዲፍሌሽን እንለዋለን ኢንፍሌሽን ጀነራል ኢንክሪዚንግ ኦፍ ዘ ፕራይስ ኦፍ ዘ ኮሞዲቲ ነው ዲፍሌሽን ጀነራል ዲክሪዚንግ ኦፍ ዘ ፕራይስ ኦፍ ኮሞዲቲ ነው ዲስኢንፍሌሽን ኢንፍሌሽን ሬቱ በፊት ከነበረው ትንሽ ሲቀንስ ዘን በጣም ደግሞ መቀነስ የሚያስፈልገው ሲሆን ምን እንለዋለን ዲስኢንፍሌሽን እንለዋለን ማለት ዲስኢንፍሌሽን so correct answer for this question is what inflation እንለዋለን so question number 99 which one of the following is not component of GDP in closed economy in closed economy there is an export import የሌለው ኢኮኖሚ ከሆነ ኢኮኖሚ closed economy ይባላል ማለት ስለዚህ closed economy ላይ በኤክስፔንዲቸር አፕሮች ጊዜ GDP ሶስት ኮምፖነንቶች አሉ consumption investment እና government purchase expenditure ነው ማለት ስለዚህ ትክክለኛው መልሱ ዲ ሳይሆን which one of the following is not component of GDP in closed economy ነው የሚለው ስለዚህ net export ነው የሚሆነው B net export ይሆናል ማለት ነው not consumption ሳይሆን net export ነው ትክክለኛው መልሱ net export open ከሆነ ኢኮኖሚ ላይ የሚገባው ማለት መቶ question number 100 the highest point in the business cycle is ይላል A peak B diffusion C recession depression ይላል business cycle is a cycle that shows the movements of economic growth ups and downs of economic activities called business cycle እንለዋለን ስለዚህ ቢዝነስ ሳይክል ውስጥ አራት ፌዞች አሉ ፒክ ወይም ቡም ምንለው ሪሴሽን ወይ ኮንትራክሽን ምንለው
ትራፍ ወይም ደግሞ ዲፕሬሽን የምንለውና ሪከቨሪ ወይ ኤክስፓንሽን የምንላቸው ፌዞች ናቸው ማለት ነው። ከነዚህ ፌዞች ሃይስት ፌዝ ምን ፌዝ ይባላል? ፒክ ወይም ቡም ይባላል። ዘ ሎስት ፌዝ ሪሲሽን ትራፍ ወይም ዲፕሬሽን እንለዋለን። ትራፍ ወይም ዲፕሬሽን ማለት ነው። ስለዚህ ሃይ ኢኮኖሚክ ግሮዝ ያለው ለዜጎች የስራ ዕድል መፍጠር የሚችል ሃይ ኢንቨስትመንት ያለው ሃይ ኢኮኖሚክ ያለው ከሆነ ፒክ እንለዋለን። በጣም ሚኒመም ከሆነ ሚኒመም ኢኮኖሚክ ግሮዝ፣ ሃይ የስራ አጥነት መጠን፣ የዋጋ ግሽበት፣ ባጀት ዴፊሲት፣ ትሬድ ዴፊሲት በጣም ማክሲመም የሚሆንበት ፖይንት ከሆነ ግን ዛት ፖይንት ኢዝ ኮልድ ትራፍ እንለዋለን። ትራፍ በጣም ሚኒመም የነበረ ኢኮኖሚ ተመልሶ እድገትን የሚጀምርበት ፌዝ ከሆነ ደግሞ ይሄ ፌዝ ምን ይባላል? ኤክስፓንሽን ኦር ዊ ካን ሴይ ዛት ዋት ሪከቨሪ እንለዋለን ማለት ነው። ስለዚህ ትክክለኛው መልሱ ለመቶኛው ጥያቄ ኤ ይሆናል ማለት ነው። ኤ 101 what does mean government spending multiplier measures? What does government spending multiplier measures? A, changing tax due to the government spending, changing interest rate due to government policy, changing GDP or income resulting from changing government spending ይለናል። ስለዚህ ሜጀር የሚያደርገው ሲ ነው ማለት ነው። Question number 102 which one monetary policy that instrument can sell and purchase government security is ይለናል። እነዚህ ኦፕን ማርኬት ኦፕሬሽን ነው መልሱ። ኦፕን ማርኬት ኦፕሬሽን why it is become open market operation because of ቦንድን በመሸጥና በመግዛት የአንድ ሀገር ኢኮኖሚ ላይ ያለው የመኒ ሰፕላይ ኮንትሮል የሚያደርገው ፖሊሲ ከሆነ ኦፕን ማርኬት ኦፕሬሽን ነው ማለት ነው። So this is all about for today's lesson. Do you have any question, any suggestion, any comment?